أعوذ بالله من الشيطان الرجيم. أعاذنا الله من إبليس وجنوده. اذهب أنت وأخوك بآياتي ولا تنيا في ذكري. أنت مهرم وندمهم بني معجزة بني ماسر الجاهل بلنا الناشر بني ذكرات أتسلك أتركب أن ينذكروا بلنا الزازنا. اذهبا إلى فرعون إنه طغى. ولا فرعون هيد إنه طغى سيتأمم صونه مكروا فلياتوا بلنا الناشر ما جرى شوجتان يمينهم فنجت لهم كلهم مروا كمنهم ويندها الله سويه ألاجر. فقولا له قولا لينا لعله يتذكر أو يخشى. بايهون لزابا نغير تناغرت የሚያስቆጣ ንግግር እንዲህ አትናገሩ አላቸው። ምናልባት ለዓለሁ የተዘከር ሊመከር ምክርን ሊቀበል ይከጀላል። አው የኽሻ ወይም አላህን ሊፈራ ይገባልና የማያስቆጣ ቃላት ተናገሩት። አንደኛ ፊርዓውን ሙሳን ያሳደገ ሰው ነው። የአባቱ ሕርመት አለው። ሌላው ፊርዓውን ደግሞ አረቅት አሸድም የሚቀጣውን ሰው በአራት ብረት ቸክሎ ቀጥቅጦ አንስቶትን ነፍሱ በርሜል አስገብቶ የሚቀቅል። ወህኒ ቤቱ 3 ነው ይላል። አንዱ ሰማይ የሚታይበት እንደ ማንኛውም ወህኒ ቤት ነው። አንዱ ሌሊትና ቀኑ የማይለይበት ወህኒ ቤት። አንዱ እዛ ተገባ ዓለም በቃይ ነው፣ እዛው መሞት ነው። ጉድጓዱ ቃዕሩ ሳይደርስ በመንገድ ሩህ ይወጣል ይመራል፣ እዛ ወደቀ መቀር። እንዲህ ያለ መናጢ ሰው ነው። ሁለተኛው ሙሳ ደግሞ ተቆጭ ናቸው። ሁለት ሀያል ሄድ ሀያል ደግሞ በህዝብ የታጀበ እንዲህ ያለ መናጢ አዲያ እንዳይቆጣና ነገር እንዳይበላሽ ቀስ በላችሁ በጥሩ አናግሩት አልናቸው። ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጠጋ። ያላይ ወሰን ሊያልፍብን እንፈራለን። አው አየጥባ ወይም አልቀበላችሁም ብሎ ሊጠም እንፈራለን፣ ምን ይሻለናል አሉ። ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። አትፍሩ፣ እሱን አትፍሩ አላቸው። እኔ እናንተ ጋር ነኝ፣ በእውቀቴ አስማው የሚናገረውን እሰማለሁ፣ የሚሰራውን አያለሁ፣ የሥራውን የንግግርን ውጤት እሰጠዋለሁ። መፍራት የለባችሁም አትፍሩ አላቸው። አንድ ሰው በአንድ ንጉሥ ውስጥ እየላከ አላህ ሃሩንን ረዳት ቢሆኑ አትፍራ። ሙሳ እኮ ያለው እዚያች ዘንግ ብቻ ነው። እሱ ባለስንት ወታደር ባለስንት ጀይሽ ግብፅን በሙሉ የሚገዛ ነው። ፈእትያሁ ፈቁላ ኢና ረሱላ ረቢከ። እሱ ዘንዳ ቶሎ ሂዱና እኛ ተጌታ የጌታ 2 መልእክተኞች ነን፣ ተጌታ ተልከን መጥተናል በሉት። ረሱላ ረቢከ ሱኮኔ ጌታው ጌታ የለም እያለ አንተ እንደው አመጥ ነው ውሸት ነው እንጂ ጌታ አለ እያሉ ተጌታ ተልከን መጥተናል በሉት። فأرسل معنا بني إسرائيل
ولا تعذبهم መጀመሪያ ጠይቁ የተባሉት በኒ እስራኤሎችን ነው። በኒ እስራኤሎችን እኛ ጋር ለቃቀልን። ወላ ቱዓዚብሁም አትቅጣቸው። ተፈለገ ያስራል፣ ተፈለገ ይገላቸዋል፣ ያርዳቸዋል። የፈለገውን አሽከር ገረድ ያሰራል። እንደ አድርጋ አትቅጣቸው፣ ለቃቀልን ባሉት። قد جئناك بآية من ربك ተጌታ በማስረጃ መጥተናል አሉ። والسلام على من اتبع الهدى የአላህ ሰላምታ ምን ይተባዕ على من اتبع الهدى ትክክለኛን ሃይማኖት በተከተለ ቅናቻን በተከተለ ሰው ላይ ይሁን ብለው አደረጉ። إنا قد أوحي إلينا أن العذاب على من كذب وتولى ወደኛ ተልኮልናል ካላህ መጥቷል አሉት። ቅጣት አደጋ በዋሸ ሰው ላይ ነው። አለምን ከዘበ ነቢዮችን ረሱሎችን ባስተባበረ ሰው ላይ ማለት መጣል። ወተወላ አዕረض عن الإيمان والحق ታአከተ እምነት ባገደል ይባል በዞረ ሰው ላይ ማለት ወጥቶልናል አሉ። قال فمن ربكما يا موسى አላኩም ዘጥጋቡ ረቢ ትላለህ ጌታችን ላይ ትላለህ በጌታ ለመሆኑ ተኔ ሌላ ጌታችሁ ማን ነው? አንተ ሙሳ ለጌታችን የምትለው ማን ነው? እንዴት ያለ አመረብኩማ ምን አይነት ጌታችሁ? قال ربنا الذي أعطى كل شيء خلقه ثم هدى የኛማ ጌታ የፍጡራኑ ሁላ ጌታ ነው። ፍጡራኑ የፈጠረ ነው። እንደውም ፈጥሪያቸውን የሰጠ ነው። ቀዩን ቀይ፣ ጥቁሩን ጥቁር፣ አጭሩን ረጅሙን፣ ሴቱን ወንዱን እንደ አርጎ የፈጠረ ጌታ ነው አሉት። ሱመ ሀዳ ወዲያ ፈለገው የመራ ነው የሰው ልጅ ካፊሩንም ወደ ክፍሩ ሙእሚኑንም ወደ ኢማኑ እንደ አርጎ የመራ ጌታ ነው አሉት። قال فما بال القرون الأولى ቃለ ፊርዓውን አለ ፈማ ባሉ القرون الأولى እንግዲህ አንድ ሩቅ አዋቂ ነቢይ ረሱል ይታል ታይቀደም የሞቱ ሰዎች በምን ሐለት ናቸው? እስቲ ይሄን ንገረኛል። ከእኛ በፊት ያሉ ሰዎች በምን ሐለት ናቸው? قال علمها عند ربي في كتاب እንዲህ ያለው ሰዎች በምን ሐለት እንደሆኑ እውቀቱ እኔ ዘንድ አይደለም፣ አላህ ዘንድ ነው፣ ጌታዬ ዘንድ ነው። ፊኪታቢ በለውሐል መሕፉዝ ተመዝግቧል። በለውሐል መሕፉዝ ተመዝግቦ አስቀምጦታል። አላህም ያውቃልን ያላውቅም አለው። لا يضل ربي ولا ينسى ጌታዬ አይሳሳትም አይረሳም። እንዳለ ጌታ ያውቀዋልን ያላውቅም አላቸው። الذي جعل لكم الأرض مهدا ምድርን አንቀርባ ያደረገላችሁ ማህድ የሷብ እየጻልሽ መሸከሚያ ነው። እንደዛ ለዋ ላይ የምትቀመጡ የምትጠቀሙ ያደረጋችሁ ጌታ وسلك لكم فيها سبلا በመሬት ውስጥ መንገዶችን ያደረገላችሁ وأنزل من السماء ماء فأخرجنا به أزواجا من نبات شتى
ከደመና ዝናብ ያወረደላችሁ ጌታ ነው። በዛ በዝናብ የሚነባትን ሸታ የተለያየ ቡቃያ በቀል ነው። ነጭ አበባ ያለው አለ፣ ጥቁር አበባ ያለው አለ፣ ቀይ አበባ ያለው አለ። ፍሬ የተለያየ ጣፋጭ አለ፣ መራራ አለ። እንዲህ አድርገናል አላቸው ለፊርዓውን። ጌታ እንዴት ያለ ነው ብሎታል። አንተ ጌታ ምንድን ነው? ይህን የሰራልህ ጌታ ነው። ጌታ ኩሉ ወርዐው አንዓመኩም ኩሉ ብሉ ያላችሁ ፍሬውን የሰውን ምግብ ወረአው አንዓመኩም ግመሎቻችሁን፣ ከብቶቻችሁን፣ ፍየል በጎቻችሁን ደግሞ ገለባውን፣ ሳሩን ምናምኑን አብሉ አላቸው። ኢነ ፊ ዛሊከ ለአያትን ሊኡሊ ኑሃ ሊኡሊ ልዕቁል ዐቅል ላላቸው ሰዎች ለአላህ አንድነት ለአላህ ኃይል ሙሳ ነቢይ ረሱል ለመሆናቸው በመናገራቸው ማስረጃ አለ ብሎ ነገራቸው። አልተቀበሉም እንጂ